እኔ የምፈልገው እሱ ነው። 1000 2000 5000 10000 በደንብ መመለስ እፈልጋለሁ። ከአንድነትም ጋር በዚህ ጉዳይ እንመካከራለን። ኢትዮጵሲ ትምህርት አልቆ አይደል እንዴ? አሁን እኮ ክረምት እኮ ነው። ትምህርት እኮ አያልቅም። ክረምትም አይደል? ሂሳብን ማሻሻል አለብን። አሃ ኢትዮጵሲ በቀጣይ ዓመት በጣም ጎበዝ ነው ማለት ነው። ሂሳብ በጣም ጎበዝ ነው። 1 ሚሊዮን ሲደመር 2 ሚሊዮን ምናምን ያክል መልስ ነው ጓደኞች። ኢትዮጵሲ ታዲያ ነው ተወስጂ ማያ ኢንተርናሽናል ስኩል የአባከስ ትምህርት ይሰጣል ብለውኛል። ማያ ኢንተርናሽናል ስኩል በሚገባ ኢትዮጵሲ ወደ ማያ ኢንተርናሽናል ስኩል መሄድ እፈልጋለሁ። እባክሽ ምሰጂኝ ነኝ ዳውን አሁን ና በል እንሂድ። አሁን ቀስ በል፣ የምትማረው እዚህ ነው። ተማሪዎቹን እንዳትረብሽ። ሰላም መምህር። ቡቻቻ እንግዲህ በሂሳብ ትምህርት ዝቅተኛ ውጤት አምጥቷል። በዚህም በጣም አዝኗል። እናም እዚህ ያመጣሁት ውጤቱ እንዲሻሻል ፈልጌ ነው። መምህር እርግጠኛ ነኝ ታግዘኛለህ። እሺ ቶፒስዬ፣ ና እስቲ ቡቻቻ ና። ቡቻቻ አሁን ቶፒስ እንዳለችው ትምህርት ሰዓት ላይ ሀሳብ ይበተንብሃል። አስተማሪ ያለው ቶሎ ቶሎ ትረሳዋለህ። ያነበብከውን ማስታወስ አትችልም አይደል? ልጆች ቡቻቻ ትምህርቱ ላይ ደካማ የሆነበት ምክንያት ክፍል ውስጥ አስተማሪን ስለማይሰማ ሀሳቡ ይበተናል። ስለ ጨዋታ ያስባል፣ ስለተለያየ ነገር ያስባል፣ ስለ ምግብም ያስባል። እንደገና ደግሞ ያነበበውን ነገር ቶሎ ቶሎ ይረሳዋል፣ የተማረውን ይረሳል። አጋጣሚ ሆኖ የምትማሩት ትምህርት እናንተ እየሰለጠናችሁት ያለው ስልጠና ደግሞ አንደኛ በሂሳብ ትምህርት ጎበዝ እንድትሆኑ የሚረዳ አባከስን ስትሰለጥን ቡቻቻዬ ቅድም ያልከው ችግር ይፈታል። ኮንሰንትሬሽን ትኩረት ማድረግ እንድትለማመድ ያደርጋል። ቶሎ ቶሎ ትረሳለህ አይደል? ልጆች ቡቻቻ ቶሎ ቶሎ ይረሳል። ቶሎ ቶሎ የሚረሳ ተማሪ መማሩ ዋጋ የለውም። ስለዚህ የተማሪ ትልቁ ብቃት አስተማሪ የነገረውን ነገር ማስታወስ መቻል፣ ያነበብከውን ነገር ማስታወስ መቻል ነው። ስለዚህ አባከስ እንድታስታውስ ያለማመድሃል። አንድ ሰው አባከስ ሁል ጊዜ ቀን በቀን ሲሰራ የማተኮር ችሎታው ያድጋል። ቀጥሎ ደግሞ የማስታወስ ችሎታው ይጨምራል። ሶስተኛ ደግሞ አባከስ ላይ ጎበዝ የሆነ ልጅ በራስ መተማመኑ ይጨምራል። ሌላም ጥቅም አለው። አባከስን ከተማርኩ ሂሳብን ፍትን ማረጋት በደንብ አሁን መማር ፈልጋለሁ። አሁን ቡቻቻን እንግዲህ አስገብቼዋለሁ። ውጤቱን በሚቀጥለው የምናየው ይሆናል። እንግዲህ እናንተም ውጤታችሁ ዝቅተኛ ከሆነ ማልቀስም ማዘንም አይኖርባችሁ። እንዲያውም ለበለጠ ማሻሻል መጣር ነው ያለባችሁ።